ይሄዱማ አንድ ላይ ሲመጡማ አንድ ላይ ዋው 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 ዋው። ዛሬ ጋይስ ሄርሜላ በጣም ተደስታለች ማለት ነው። በደስታ ፈንጥዛለች ማለት ነው። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የመካ ቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሁሉ ሰላም ከኔ ከሁሉ ሰላም ነው እያልኩኝ እንደውም አዲስ የሆናችሁ ለዚህ ቻናል ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ገባ በሉ ጋይስ። እና ዛሬ በጣም ብዙዎቹ በጉጉት ስንጠብቀው የነበረው የሄርሜላ ደስታ ነው ጋይስ። እና እንኳን ደስ ያለሽ፣ እንኳን ለዚህ ያበቃሽ ሄርሚ ማለት ነው። እና ዛሬ በምትወደው እና በምታፈቅረው ውድ ባለቤቷ አብርሽ ማለት ነው ሰርፕራይዝ ተደርጋለች ማለት ነው። ባልጠበቀችው ነገር ጋይስ ዋው 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 ዋው። ብዙዎቹ አብርሽ እና ሄርሜላ በቃ ተለያዩ፣ ከዚህ በኋላ እንግዲህ ተስፋ ቆረጡ በማለት በጉጉት ላይ እንደነበሩ እነሱ ደግሞ በሰርፕራይዝ ዛሬ ዱቅ ብለዋል ማለት ነው። ጥንዶቹ በጣም ደስ የሚሉ ናቸው። የእውነት ብዙዎቹ እኮ ሄርሜላና አብርሽ በቃ ተለያይተዋል ብለው ሲጠብቁ ነበር። ዛሬ እንግዲህ ባልተጠበቀ ነገር ነው እንግዲህ ውድ ባለቤቱን ሄርሜላ ሰርፕራይዝ ያደርጋት። እንዴ ዛሬ ግን ምን አስበህ ነው አብርሽ ደስታ በደስታ ያረካት? እውነት እንደ ዛሬ ሄርሜላ ተደስታ አታውቅም ጋይስ። በጣም ነበር ይሄን ሁለት ቀን የከፋት፣ ምክንያቱም በጣም ጫና ነበረባት ጋይስ። ኢቨን በተለይ ከአብርሽ ወንድም ጋር በጣም ፍጥጫ ላይ ነበሩ። ምክንያቱም ከአብርሽ ህይወት ውጭ በማለት ሲጣሉ ነበርና ጋይስ። ዛሬ ደግሞ ወንድሙ እንግዲህ ያንንም ጭምር ካሳ ነው ዛሬ ይዞ የመጣው ማለት ነው። ሰርፕራይዝ አድርጓታልና የተከፋችበት ነገር ሁሉ ልቅቅና ያደረጋት ዛሬ። የእውነት አብርሽ እኮ እንደው ትለያለህ። የእውነት ምርጥ አስተዋይ፣ ምርጥ ባል፣ እድለኛ ናት አንተን ስላገኘች። የእውነት እና ሄርሜላ ይህን ሰሞን በቃ ከሚዲያም ራሱ ጠፍታ ነበር። ምክንያቱም በሚደርስበት ዛቻና ስድብ ከሚዲያ ራሷን አጥፍታ ነበር። ዛሬ ግን የኔና አንቺ ፍቅር ያብባል፣ ለሰርፕራይዝ ነው ማደርግሽ፣ ወደፊትም ይቀጥላል በማለት ከውድ ባለቤቷ እንግዲህ ሰርፕራይዝ ተደርጋለች ማለት ነው ሄርሜላ። እንዴ ዛሬ እኮ አብርሽ እንዴ በዛ ላይ ደግሞ አብርሽ አስባችሁታል? ጂም እየሰራ በጣም እንዴት እንዲያማረበት ጋይስ። የእውነት ውበት ነው የደፋባቸው፣ ውበት እና ዛሬ እውነት እንዴት ደስ እንዳለኝ እውነት። ሰሞኑን ሰርፕራይዝ ነበረች፣ አሁንም ደግሞ ሰርፕራይዝ ሁለተኛ፣ ቀጣይ ደግሞ ትልቅ ተይዞላታል ማለት ነው፣ ቃል ተገብቶላታል። እና ሄርሚ የእውነት ህይወትሽ በቃ ሁሌም ደስተኛ ያድርግሽ የኔ መልካም፣ የኔ ንቁ ሴት። ፈገግታሽ ብቻ በቂ ነው። አብርሽም እንደዛው። እና እንኳን ለዚህ አበቃሽ። የእውነት ረጅም እድሜ ጤና ይስጣችሁ፣ ፍቅራችሁ ይለምልም ወደፊት። ምድረ ምቀኛ ሁላ ዛሬ እንግዲህ ቅጥል በሉ። አብርሽና ሄርሚ በቃ እንግዲህ ተለያዩ፣ ከዚህ በኋላ አብረው አይቀጥሉም ስትሉ የነበራችሁ ዛሬ እንግዲህ ምን ይዋጣችሁ የእውነት። እና እንዴት አበባ እንዴት ጋይስ፣ የስጦታው ብዛት ደግሞ ወይ ምን አስበህ ነው ዛሬ ግን አብርሽ እውነት የጠጣህ እስኪመስል እኮ ነው። በቃ በደስታ ፈንጠስ ብለህ ለሚስትህ እንደዚህ ያደረግላት። የእውነት ከሴት ልጅ ያለ እንትን እንጂ በጣም ደስ የሚል ነው የእውነት። እኔ ራሱ እንዴት ደስ እንዳሉኝ የእውነት። በተለይ አሁን ድብር ባላት ሰዓት፣ በተከፋይ ሰዓት እንደዛ አድርገህ ሰርፕራይዝ ታደርጋት በጣም ደስ የሚል ነገር ነውና ቀጥልበት አብርሽ ማለት ነው። የኛ ጀግናዎች ወደፊት። ቀጣዩ ደግሞ ሰርጋችሁ
በዱባይ እንደሚሆን ተስፋ እናደርጋለን የኔ ውድ ምርጦች ማለት ነው። ሁሌም ድምቅ ብላችሁ ቶሎ አትጥፉብን እና ጋይስ የዛሬው ቪዲዮ ይሄን ይመስላል ማለት ነው። ከዛ በፊት ግን ለዚህ ቪዲዮ አዲስ ሆናችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። አዲስ ነገር እንዲደርሳችሁ የደውል ምልክቷን በመንካት ሰብስክራይብ አድርጉ። ታደረጋችሁ ቶሎ ይደርሳችኋል። ለምታደርጉ ደግሞ ከልብ ነው የምናመሰግነው ጋይስ። እስኪ የሄርሜላና የአብርሽ አድናቂዎች በዚህ ቪዲዮ በላይክ እና በሰብስክራይብ እናያችኋለን። እስቲ አሳዩ፣ ደስታችሁን አሳዩ ጋይስ። ሁላችሁ ሰብስክራይብ እያደረጋችሁ ደስታችሁን አሳዩ። እስቲ አታሳፍሩ። እና የዛሬ ቪዲዮ ይሄን ይመስላል ጋይስ። በቀጣይ በሌላ ስንገናኝ መልካም ጊዜ ይሆንላችሁ። እንኳን ደስ ያለሽ በሉልን ሄርሜላና አብርሽን ማለት ነው የኛ ድምቀቶች።